ባሌ ክቡር ጠቅላይ ሚኒስትር ሁሌ እንደሚያነሱት ኢትዮጵያ ለራሷ ስትል ልታለማው ይገባል ብሎ ደጋግመው ያነሱ ነበረ እና ለማታለንም ብሎ በቁጭት ሲናገሩ ነበረ። እሱ አሁን በግብርናውም በማዕድኑም ስፔሻሊ በቱሪዝም በአርባን ዲቨሎፕመንቱም ታይቷል። በሚቀጥሉት ጊዜያቶች ደግሞ ባሌ የምትሆነውን ነገር ሳስብ መኖር ጓጓለሁ ማለት ነው። አሁን ከሆነው በላይ ትልቅ ነገር ሊሆን እየመጣ እንደሆነ ህዝቡም ወደ ላቀ ደረጃ እንደሚሸጋገር ለኢትዮጵያም ደግሞ ትልቅ ጉልበት የሚሆን አካባቢ እንደሚሆን በግልጽ የሚታይበት ነው። ስለዚህ ይሄንን የተደበቀ የተረሳ አካባቢ ከተደበቀበት ስላወጡ እና ከተረሳበት እና ሁሉም ሰው ነቅቶ ከእንቅልፍ ነቅቶ ወደዚህ ስራ እንዲገባና አዲስ ታሪክ እንደ መደመር ትውልድ እዚህ እንዲፈጠር ስላደረጉ በጣም ማመስገን እፈልጋለሁ።